ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም፣ ፍቅር፣ አንድነትን፣ መተሳሰብን ለሀገራችን ለኢትዮጵያ ለሕዝባችን ያደርግልን። በያለንበት በሰላም ከሀገራችን እንደወጣን በደስታ ወደ ሀገራችን ለመመለስ ያብቃን። ወጥቶ ከመቅረት እግዚአብሔር አምላክ ይጠብቀን። በያለንበት ሁላችንንም መጥፎ ነገሮችን ሳይሆን ጥሩ ነገሮችን የምንሰማበት፣ ጆሮአችን ጥሩ ነገር የሚሰማበት፣ አይናችን ጥሩ ነገር የሚያይበት፣ መጥፎ ነገሮችን እግዚአብሔር ይሰውርልን እና እንዴት ናችሁ? ሰላም ናችሁ ወይ? እየገባችሁ እስኪ ሼር ላይክ እያደረጋችሁ ሰብስክራይብም እያደረጋችሁ አበረታቱኝ። ምን ችግር አለው? እናንተ አዲስ ሰውን ማበረታታት እኮ ያለ ነው። ትንሽ ገና ነኝ እኔ እና አበረታቱኝ። ያው በዳታ ስለሆንኩ ብዙዎቻችሁ ጋር ላልመጣ እችላለሁ። ያው ዳታ ነው። አንዴ ሲዘጋም አንዴ ሲከፍትም ስለሆነ ላይቭም ገብቻ አላውቅም፣ ጠፍቻለሁ። ሲዘጋም ሲከፍትም ስለሆነ ላይቭ ብዙም አያስገባም እና እንዴት ናችሁልኝ? ያው አስቂኝ ቪዲዮዎች እየቀረጽኩ ባልልም እያቀነባበርኩ አመጣላችኋለሁ። አስቂኝ የሆኑት ቪዲዮዎች እየገባችሁ ሳቁ፣ ፈገግ በሉ። ፈገግታ ጥሩ ነው፣ ከመኮሳተር ይሻላል ብዬ ሰምታችኋል። እና በያላችሁበት ሁላችሁም ኢትዮጵያውያን፣ ኤርትራውያን ሁላችሁም ሰላማችሁ ይብዛልኝ። በያላችሁበት እየገባችሁ ሼር አድርጉ፣ ላይክ አድርጉ እና አበረታቱኝ። እሺ ውዶቼ፣ ትናንትና ማታ ከጣራ በላይ ስታሽካኮ የነበረው የኔ የስንዱ ቤት ስታዲየም መሰላችሁ? በተከራየነው ቤት ነፃነት እንፈልጋለን። የኔ ቼኩቬራ ቼኩቬራን አይናገሩብኝ። ቼኩቬራ ማለት እኮ የነፃነት አባት ታጋይ። ክፍታፍ አፈና አትክፈት። ቼኩቬራን አይናገሩታ። እኛ ታፈነ መኖር አንችልም፣ ነፃነት እንፈልጋለን። ታዲያ ነፃነት የፈለገ ግቢውን ለቆ ውልቅ ነው ይኬዳል። ሂዱ፣ በቃ ሂድ። እንዲህ ነች ለሙጀሊያም መልስ ትሰጠኝ። እሺ ታውቃላችሁ፣ ምድረ ሙጀሊያም ለማያውቃችሁ ጂጂ እኮ ምን አልሽ? ጂጂ ለአንቺ አሳይመንት ሰጥቼሻለሁ። በሂል ጫማ ከሄድሽ ግደኝ፣ የፈለግሽውን ነገር ከፍ ያለ ሂል ጫማ አርገሽ ወክ እያርግሽ አሳይኝ፣ ይለቀቅብሻል። ባናትሽ ነው ትክልክል። አንዳንዴ የአበሻ ሴቶች ዝም ብዬ ሳያቸው በጣም ግርም ይሉኛል። እዛ ሄደች እዚህ ሄደች ፈረንጅ አገባች ምናምን ይባላል። ነገር ግን የአበሻ ሴቶች በጣም ለየት የሚሉ ፍጥረቶች ናቸው። በተለይ በማንነታቸው በሀገራቸው ጉዳይ የትም ቢሄዱ ማንነታቸውን አውልቆ አይጥሉም። የበለጠ ማንነታቸውን ያስፋፋሉ። በጣም በማንነታቸው የሚኮሩ ናቸው፣ ከወንድ በላይ ማለት ነው። እቺ ልጅ አሁን ተመልከቷት፣ ቤቷ ውስጥ ማንነቷ ጎልቶ ኢትዮጵያዊነቷ በሚያስቀና መልኩ ይታያል። ባሏን እንግዲህ ተመልከቷት፣ ምንም የፈረንጅ ባህሪ የለውም እኮ በቃ በአበሻ ሆኗል ማለት ይቻላል። በእውነት ማንም ፍቅር እስካለ ድረስ ማንንም ቢያገባ እከሌ እንዲያገባ ማለት ከዘረኝነት የመነጨ ይመስለኛል። በጣም ይቅርታ ይጠይቃችኋለሁ ፎቶአችሁን ስለለጠፍኩ፣ በጣም ስለምወዳችሁ ስለማከብራችሁ ነው። መተሳሰባችሁ የዘወትር ፍቅራችሁ የዘላለም ይሆንላችሁ። በእውነት ይሄ ለብዙ ሰው ምሳሌ ይሆናል ይመስለኛል። እከሌን አገባ ብላችሁ የምትንጫጩ ሰዎች ማለት ነው። ፍቅር እስካለ ድረስ ማንም ቢያገባች ايش الحركه هاي يعني؟ طب ها وانت مسكره تمك يعني ها؟ ايه مش فاهم انا يعني. ان شاء الله جندب بفوت جوا تمك انت وياها. قال حط اسمنت ابيض خل حمرة بودرة وانت مسكره تمك عادي ها. اما ان شاء الله جندب بفوت جوا تمك هيك كمشة دبان. ቱቱላሃ አራዊል ማሃደ ገጠራው አይስወር ይሄ ሰውዬ ቢያቆም ይሻላል ከኔ ጋር። አፍሬሽ እንኳን ሴት ልጅ አልፎ ይሰሩታል ነው። አሩንገር ቅንድብ የቅንድብ ጭገር የምትገዢ አሮጊት
ትወደኛለህ አትወደኝ? ያ ዮኒ እንዲህ አይነት ፊት መቼ ነው ያየኸው? እንደዚህ በቃ እንዲህ የምታምር ፊት፣ እንደዚህ አይነት አይን፣ እንደዚህ አይነት አቀባብ መቼ ነው ያየኸው? ንገረኝ። በዘመንህ ማየት አታውቅም። ና ተናገር። ኪም ካርዳሽን ነው ያየሁት። ከዛ በመቀጠል ጂጂዬ እና በል ተናገር። የእሷ ነው በሺሻ እንዲያውም ድምጿ የተደፈነው ካያችሁ፣ ድምጿ በሺሻ ዝግት ብሏል በሱስ እና ምንም ነገር ብታረግ ሰው ሊያይላት አልቻለም። እብድ ዮኒ ማኛ መጽሐፍ አረገችኝ እኔ መጽሐፍ አረገችኝ። ዮኒ ማኛ ስትለፈልፍ ዮኒ ማኛ አረ ነፍሴ ታይ አረ ባልሽኒና እኔ ነኝ እናቱ ያን ቆሾ ቆምቦሬውና እኔ ነኝ። ዝም ብሎ አይደለም።不行，我得看看。哎呀！哎呀呀呀呀呀呀呀呀呀呀呀呀！这招果然管用。你这是眼不见心不馋嘛？ወንድ ልጅ ካፈቀረሽ አንቺ ልክ እንደ ጭቃ አብክተሽ ምን አለ አንቺ ጭቃ አንድ ቀን እንኳን ቁም ነገር ብትናገሪ። እኔ ምለው ቤተሰቦችሽ ኦሪጂናል ዋንት ልጅ ትተው ይሄ እንግደ ልጅ ምናምን የሚባለው ነው እንደ ያነሱሽ። አንድ ቀን እንኳን ጣም ያለው ወሬ ሳትናገሪ እኮ ህልሙናትሽ ወጣ። እውነት ተከታዮችሽ ኦልሬዲ ሰልችተውሻል። ቲክቶክ ይሄ አንቺ የምትናገሪው የቲክቶክ ካምፓኒ ቋንቋውን ቢሰማ ማለት ነው ወይ እቺ ልጅ ምን ነው አሁንስ አራ አለች ነበር የሚልሽ። እንግዲህ ማብቋት ከፈለግሽ እዛ ቻዲ ምናምን ቤት ውስጥ ያስቀመጥሽው አይጠፋም። እሱም በደንብ አድርገሽ አብቂኝ። ያበሻ ወንድ እንግዲህ የለም እንዳው ላንቺ አይነቱ አይገኝም። ውድ ነው። ፈጣሪ ማር የእውነት ፈጣሪ ማር። ሁላችሁም ይቅር በሉት የሰደባችሁ ሰዎች። በጣም ዋዝኛለሁ። እቺን ዓለም በሞት ተለይቷታል። ሰላም ምን አገኘው? በእናትሽ ምን አገኘው? ለመሆኑ ምን ሆኖ ነው የሞተው? አንቺ ጨፈጋራስ ምን አስበሽ ነው በእናትሽ የገደልሽኝ የምታነሽኝ? አስሬ እኔ ለውርስ እንኳን እንዳልባ በቅርብ የቀየርኩት ቲሸርት የለኝ የምትወርሽው ነገር። እኔ በሞት ምን ታገኛለሽ? እኔ አንድ ነገር የምነግራችሁ ነገር ቢኖር እኔ በሞት እባካችሁን የምትቀብሩኝ ሰዎች ወይ ምላሴ ለብቻ አስቀምጣችሁ ቅበሩ ወይ ደግሞ ከነ ሞባይል ቅበሩ። እኔ እዛም ሆኜ እናንተ ሴቶች ላይ ካልተስተካከላችሁ እዛም ሆኜ ቪዲዮ መስራቴን አላቆምማ። አዎ那必须的。哎，我真的这么了？你别笑。我跟你讲，我今天可录着上了，别打动我。哎呦我的妈！我也不错。那必须的。尝尝咱新买的藕粉。藕粉必须要用泡水冲的，要不然出不来。不拿水了，太恶心了。行吧。
等我录个像就跑。这娘们可不像好人呐！你别笑。那你还5块香呀？你看这边见过多多，这么多坚果，这么便宜？多少钱啊？你都买不来这么多坚果。老公肯定没吃饱吧？吃点菜，我吃点菜，就是点吃，挺好吃的。这么好？吃吧吃吧。谢谢老婆。哎呦我的妈！哦。أجيب أطفال 17 سنة تعالوا أحملوا عند المسفن بشو يمعنش ملكة بلشو كيف نهنا نجي عند مسفن بشو عشان نحمل عربኛ ሽራሱ የአትክልት የሚሸጥ ባንጋሊ ነው የምትመስለው። ኩዳር ሰራተኛ ነበርሽ እንዴ? ማለት ኤክስፒሪየንስ አለሽ? ኩዝበራ በይ እስኪ። እውነት እንደዛ ነው መስለው ድምጽሽ። የሆነ የኩዝበራና የበግዶኒስ ድምጽ ሐረካት አለው። በዛ ላይ ኑና መስፍን በሹ ጋር ግዙ ነው የምትይው። አስረግዛን እንደ ሰውየው እዛ ያለውን ሰው ሁሉ ያስረገዘ ነው የሚልከው ማለት ነው። ጎበዝ ነው አይገርምሽ? ሴቶች ተጠንቀቁ ኑና አርግዙ ነው ያለችው። ተጠንቀቁ وهذا قال لي اثيوبيا مش دولة عربية يا دول. طبعا اتفق معك، اثيوبيا مش دولة عربية، واصلا ما في دولة عربية في العالم ما عدا اليمن اصل العروبة. لكن اثيوبيا فيها افضل بشر كان يحبه النبي صلى الله عليه وسلم اللي هو بلال بن رباح مؤذن رسول الله صلى الله عليه وسلم، وهو اول من صعد في اعلى الكعبة.有人。没事吧？没事啊。哎呦我的妈እቺን ቅፈላ እስቲ እኔም ከዚህ በፊት ላይ የሆነ ሰው ቪዲዮ ሰርቶባት አየሁኝና እውነት ነው እንዴ አልኩኝና ገባሁኝ እዛው ኮሜንት ላይ አንተ እንደዚህ ንጉስ ምናምን ነገር የሚለውና ቆይ እስቲ ኮማቹ ማን ነው እስቲ ሊያው አልኩኝና ገባሁኝ። ስገባ ያው ቪዲዮ ጠፍቷል። አብዛኞቹ እንደዚህ ኮሜንቶች ወደ ኋላ ልክ ስትሄዱ ቪዲዮአቸው ጠፍቷል። እኔ ደግሞ አልተፋታሁኝም። በስሙ ሰርች አድርጌ ስፈልግ ማን ሆኖ አገኘዋለሁኝ? ራሱ የአካውንቱ ባለቤት በሌላ አዲስ አካውንት ራሱ ለራሱ የሚቆምበት አንደኛ ጀግና ሰው። ቀጠልኩኝ ደግሞ አሁንም ሌላውን ኮሜንት መጣ። ዋው በአንተ ምክንያት 300 ነበርኩኝ ባንዴ 10,000 ገባው 5,000 ገባው። እስቲ ቆይ ይሄን ሰውዬ ሊያው አልኩኝና ደግሞ አሁንም ገባውኝ እገባለሁኝ 400 ምናምን ፎሎ። ኧረ ሙዳት ያዙ ይሄ ህዝብ ላይ ምስኪን ህዝብን በቃ በያቅጣጫው አትጋጡት። በእውነት እኔ እንደዚህ አይነት ቀልድ አልወድም። በውሻና በልብ ቀልድ ኧረ እኔ አልወድም። እንዴ ምን አይነት ቀልድ ነው ይሄ? አይኔው ጠይፈጠ ኧረ በጣም ነው የሚያስቁት። እንዴ ያተርፈው ለታድ ነው እሰይ አባብጣት አለ ቆስለኛ ነው የምትሆናል። ማንካት አለ ማንካት አለ حسبي لا حول ولا إذا قلت يا بعيني زلوا لا حول ولا إذا عين اسمع عيني لا حول ولا قوة إلا بالله
إنا لله يا سلام إذا كان فرق صوتي نستاهل بي ياكل يبكل سبحان الله الله أكبر والله عيني تفوق على وزك ما يمتيو زك أسرع كاسوتك يا رزح بطني مسلوك إنا لله وإنا إليه راجعون قلوا ترس جمسة سبحان يبكي عليه مثلا ذات أبيك قد حنيه لا إله إلا الله قد حنيه مدريد يبكي لي أنا بلا ما عليك أنت ما شاء الله ولا حسك أجيب أوريد لا ولا حسك أجيبه كيف ده كم فرق أجيبه أعوذ بالله من الشيطان الرجيم والله غوست مصير ما شاء الله هنا لا ياكل اشتي ياكل لا حسبي الله يا رب ايران حسابك ሰበር ዜና ሰውነቴ ላይ ጥቃት ለማድረስ ከፍራሼ ሲል ሲንቀሳቀስ የነበረው አሸባሪው ተዋንና ተላላኪዎቹ ቅማልና ትንቋሽ በዛሬው ዕለት በተወሰደባቸው መብረቃዊ ጥቃት ሙሉ በሙሉ በሚባል የተደመሰሰ ሲሆን በተቀረው ላይ ደግሞ ቁስለኛና ሙርከኛ በማድረግ ፍራሼን ተቆጣጥሬ ወደፊት እየገፋው እገኛለሁ። በተባበረ ክንዳችን ለህልውናችን ትራስ ቲቪ ከፍራሼ አልጋዬ ግንባር እኔ ወንድም ማን ነው ያለው? How many times will they tell you before you know that Nigeria is not? እንዴት ነሽ? ደህና ነሽ? ሰላም ነው። እንዴት ነሽ አንተ? አዎ አንተ ኤርትራ ነው ኢትዮጵያ? እኔ ኢትዮጵያዊ ነኝ። ስንት ዓመት የተከበረው? 25 ትግርኛ ይሰማል? አንተ ይሰማል ትግርኛ? ይሰማል። አዎ ጥሩ ነኝ። አዎ አንተ ሀገር ነህ ኤርትራ ኢትዮጵያ? ኢትዮጵያ ኤርትራ? አዎ አንድ ሀገር ነን። አንድ ሀገር ነን። አይደለም አይደለም። አዎ አንተ ጁንታ ነው። ኧረ ጁንታ አይደለም። ወጣ ቻላብላ አሚና አንተ ሰውዬ ትልቅ ሰው አይደለም እንዴ? ምንድነው እንዲህ የሚያግማማው? ቅሌታም ነው ተውነት። አንዴ አሚና አንዴ ከድጃ አንዴ ነኢማ ይሄ ያስጠላቦታል። አይግማማ ምን ድንጋይ ራስ ያልከኝ ልጅ ምን አስበህ ነው? ድንጋይ ይሄ ነው፣ ራስ ይሄ ነው። ራስ ሙቅ ራስ ድንጋይ ትለኛለህ እንዴ? ድንጋይ ይላል እንዴ? ምን አስበህ ነው? ድንጋይ ራስ ነው ይሄ ነው ድንጋይ Hey, Pognisto, हत्तेर ये मातुक ना बिल्कुल कुरगना बिल्कुल Oh my God.你别笑。
ስማኝማ ብታይ ጓደኛዬ ፕሮፖዝ ተደረገች። አረ መልካም ይሁን። የሌላኛዋ ጓደኛዬ ባል ደግሞ ፕሮፖዝ ላረጋት ነው ብሎ እኔን አማከረኝ። መልካም ይሁን። ምንድነው ይሁን ብቻ የምትለኝ? ታዲያ ምን ልበልሽ? አመት ቆየን በጅንጀና ሚስት ልሁን አግባኝና ቀለበቱን ግዛና በእጅ አርግልኝ ፍጠና። ሰከን በይ ሰከን በይ ሰከን በይ አትፍጠኝ አትፍጠኝ አትፍጠኝ። ሰከን በይ ሰከን በይ ሰከን በይ አትፍጠኝ አትፍጠኝ አትፍጠኝ። ከምን አይነት ጀዝባ ጋር ነው የሆንኩት? አይ እንግዲህ እንከባበራ። ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ፍቅርሽ ነው የጎዳኝ ባልቼ እንዳልበላ ጠጥቼ እንዳልጠጣ ያረገኝ ፍቅርሽ ነው መቻጣው መቻጣው ከሰው ጋር አውጥቶ ሰውየውን በምን ምክንያት ነበር የገደልከው? ነጭ ነው ብሎኝ። ምኑ? የሰው ደም። እሺ ከዛስ? ከዛማ ሆዱን በጩቤ 3 ወጋ 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 አድርጌ የሰው ደም ቀይ ነው ብዬ ላሳየው ስል ለካ ሞቷል ሰውየው። ቀልድ አያውቅም። ሄሎ። አቤት። አንተ የባለፈው ያገናኘኸኝ ቤት እኮ አሰራተኛዋ ጋር ጠርጥረውኝ አባረሩኝ። እኔም እኮ ድሮ የምጠረጥር ነበረ እንደፈራሁት። አንተ አትቀልድም። አሁን ልብሴን ይዤ ወጥቻለሁ። በየትኛው? በባዶ ልብሴን እንዲያው ይዛ ሸክፈ ሂድን ያለኝ። እኔ እንዲያው እኮ በምን ፍሌቨር ነው የወጣው? ፍሌቨር ምንድን ነው ደግሞ? ስፕሪስ ነው ወይስ ባናና? አንተ ዲላለው ዲላለው አይደለህም? እውነት ነው ብራዘር። አረ እባክህን ሌላ ቦታ አስገባኝ ወይ ደግሞ ወደ ሀገር የሸኘኝ። ኡዝቤክ እንትን ሶሪያ ይመቻል። ሶሪያ ሸኛለሁ። የፈረስ ጥርስ ማጠብ ይመቻል። አሪፍ ያበላል። የእንግሊዘኛ አታውራ። ወደ ውጭ ዜና እንሸጋገራለን። ያለፈው ወር የተከበረ የሮመዳን ወር በመሆኑ በክርስቲያኖችም ዘንድ እንዲሁ የሁለት ወር የሁዳዴ ጾም በመሆኑ ቂጧን የምትወለውል ጡቷን የምታንጠላጥል ተገላልባ የምትመጣ ሴት አልነበረችም። እፎይ ብለን ነበረ። በዚሁ ቢቀጥል ሸጋ ነበር ሲሉ ወንዶች ገለጡ። ወንዶች ናቸው ወንዶች። ከይጋ በተያይዟ መዲያም ደግሞ በሮመዳኑ ሳምቡሳ ስታቃጥል ሾርባ ስታቀጥል የከረመች ሸቃላ አይደለም ሀዲያ ልሰጣት የሥራ ልምድም አያስፈልጋት ተከንስላ ወዲ ሀገሯ ትግባ ስትል መዲያም ቅሬታዋን ገልጣለች። አዎ ለዝርዝሩ አማራ ባንክ ዲያችሁ ዘርዝሩ። ጨርሰናል። وهذه اثيوبيه ردت علي في كومنت بس صراحه ما ادري ايش قالت لكن تقريبا شونغ ما عرفت صراحه. انا ابغى اثيوبي يعرف عربي يجي يفسر لي ايش قالت. المهم بنحبكم يا اثيوبيا يا اهل اثيوبيا يا اهل الحبشه. I love you I love you I love you. አረ እነዚህ ልጆች ባሰባቸው ገገማ ቀልድ ነው የሚቀልደው። ንብ ነው ወይኔ ምስኪን ማር ሊበላ ወይኔ ኦ ማይ ጋድ ወይኔ ገገማ ቀልድ ነው የሚቀልዱት። ወይኔ He tried it. ወይኔ አረ ገገማ ቀልድ ኦ ማይ ጋድ ወይኔ አስፈጀው ራሱ ተፈጀ። ወይኔ ራሱን ተንገብግቦ እና እኔ የምልሽ ከመጀመሪያ ፍቅረኛሽ ጋር በምንድን ነው የተለያያችሁት? በእናቴ እሱን ጉዳይ ታንሳብኝ።
የመጀመሪያ ፍቅረኛ እንደነገርኩ አበራ ይባላልና ማለት ነው። ወፍጮ ቤት ነበር የሚሰራው። ወፍጮ ቤት አቧራ ብቻ ዱቄት በዱቄት ሆኖ ነው ፊቱን ራሱ በቃ መለየት እስከሚያቅተኝ ድረስ ማለት ሁሉ ጊዜ በቃ እኔም ለክብሬም ለግሬሲም ለምኔም ቢሆን በቃ በጣም እየደበረኝ ሲመጣ ፈታሁት። በቃ አጠገቤ እንዳትደርስ ምናምን ብዬ ኧረ እባክሽ ገርማ። አንተስ እንዴት ነው ከመጀመሪያ ፍቅረኛ ጋር የተለያየው? ኧረ አልተለያየንም፣ አንድ ላይ ነን። የምን ማለት አበራ እኮ ነኝ። ፊቴን ታጥቤ እኮ ነው። እግዚአብሔር አስተውሽ አበራ እንዲህ ያላሳየን ነገር አለ። እሱም ሽንት ቤት ገብተህ አረን ስታራ ወይም እዛው በ40 ዓመቱ ስለ አር ይጠይቃል። አንተ ምን ወርነክ ሙስር ጀማል ብዙ ነገር አሳይተናል እና አረን ስታራ ለውናት ተሳየደ ስትሸና ለውናት ምን አይነት ጎልቱን አንተ ምን አይነት አራም ነህ? በዚህ ዕድሜ ስለ አር ትጠይቃለህ እንዴ? ምን አይነት አራም ነህ አንተ? መድኃኒዓለም ጺምህን እንደዚህ ተቆረጥክ እንዲህ የቆጠሮ እምስ መስለህ አሁን ስለ አር ትጠይቃለህ? አንተም በአፍ ነው እንዲህ የምትጸዳዳው? ቢያንስ ኢትዮጵያዊ ወንድም ነው ልትኮራበት ይገባል። ዋ ሙስሊም ወንድም አይደል እንዴ አንተ? ምን አይነት ንፍጣም ሰው ነህ አንተ? ምን አይነት አንጉልፋት ነው? ምን አይነት የእንግዴ ልጅ ነህ አንተ? መድኃኒዓለም አረንጅታ ወዴ አራ ቢላል በእናትህ ጸጋ እኮ ተልከሰከሰ። እሰይ ግን ጸጋዬ እንዳልከሰከሳት ታውቂያለሽ? እሰይ አልኩህ አይደል እንዴ? ጸጋዬ እንዳልከሰከሳት እንዲህ ያላችሁ ቪዲዮ መስራት ልቀርላችሁ። ጸጋ ተልከሰከሰ፣ ጸጋ ተልከሰከሰ፣ ጸጋ ተልከሰከሰ። ጸጋዬስ አልከስካሹስ ጸጋ ተልከሰከሰች። ምን አገባን እኛ? ወይ ሰምረት እኮ እስቲ አብረ ይጣላል። እድሜትሽ እድሜ 23 ልጅ አለ ሞተር የለኝም። ሞተር የለም። አንተና ተቆረጠ ያልተቆረጠ የተቆረጠ ክብደትሽ አልኩ ክብደቴ 57 ማሻአላ ጥሩ አለ። አብረ ይስጣላ ደስ ይላል። ማሻአላ 23 እድሜትሽ ጎማ ተተኮሰ። ስንት ዓመት ጎማ ተተኮሰ ያንቲ ድንግሎሽ? አንቲ ግብዝና ስንት ዓመት ይመጣ ያንቲ ድንግልና ድንግል አንቲ እዚ ግብዝና ስንት ዓመት መጣ? የት ዓመት 15 14 16 17 16 ዓመት 16 አብረ ይስጣ 16